ቤታችሁ ሽታ ሰው ሲገባ የመንፈስ ቅዱስ ሽታ ትፈልጋ በቤታችሁ ያንን አትሞስፌር መፍጠር ትፈልጋላችሁ። ይኸውላችሁ የእግዚአብሔርን መገኘት አትሞስፌር የሚፈጥረው በፍቅር ስንመላለስና በፍቅር ስንኖር ነው። ፍቅር ቃል ሳይሆን ተግባር ነው። እግዚአብሔር ስለወደደን እወድሃለሁ አይደለም ያለው፣ ልጁን ሰጥቶ ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ሽቶዋን አመጣችና ከሽ አርጋ ኢየሱስ ራስ ላይ እግሩ ላይ አፍስሳ በፀጉሯ በውበቷ በክብሯ እግሩን ማበስ ስትጀምር ተቆጡ። ይሄ ሽቶ ተሸጦ 300 ዲናር ለድሆች ቢሰጥ እንዲህም አድርጎ የለ። ሚስጥሩን ሲገልጠው ሐዋርያው ዮሐንስ ሌባ ስለነበረ ነው ይላል። ኢየሱስ እንደዚህ ያለ ተዋት፣ ገብቷታል። አስቀድማ ለመቃብሬ ራሴን ቀባችኝ በዘይት አስቀድማ። በኋላ እኮ ምን ሆነ መሰላችሁ እኮ እነ ማርያም እነ ሶስና ሽቶ ገዝተው ወደ መቃብሩ ሲሮጡ ኢየሱስ እኮ ተነስቷል። አስቀድማ የቀባችው እኮ ክብር ለኢየሱስ ክርስቶስ ነው። አስቀድማ እኮ ቀባች። አስቀድማ አየው። አደራ በእግዚአብሔር ፍቅር አደራ ወገኖቼ ሆይ፣ እግዚአብሔር በገለጠላችሁ ነገር ሌት አትሁኑ፣ ወዲያው አርጉ። ቶሎ የሚያደርግ እግዚአብሔር ፍቅር የገባው ነው። ክብር ለኢየሱስ ክርስቶስ ነው። አሜን ወገኖቼ ሆይ እግዚአብሔር ይመስገን። አንዳንድ ጊዜ እንዳትታለሉ፣ ፍቅር ስሜት አይደለም። አንዳንድ ጊዜ ስሜታችሁ ሲግል እና ሞቅ ሲላችሁ ፓፓ የዚህ ልጅ ፍቅር ኖ አንዳንድ የጋለ ስሜት ፍቅር ይመስላል። ፍቅር ስሜት አይደለም። በበጋና በክረምት ከፍና ዝቅ ሙቀትና ቅዝቃዜ የለውም። በቦታ ሁሉ እኩል ነው። ሁሉን ይወዳል፣ ሁሉን ይታገሳል፣ ሁሉን ያቅፋል። ለይተህ ብታቅፍ ወየውልህ። እግዚአብሔር አምላክ ፍቅር ነው። ጮክ ብላችሁ እግዚአብሔር ፍቅር ነው ባሉ እስቲ። አዎ ቺን ሳልነግራችሁ ብቀር ጥሩ አይደለም ልጄ፣ ጥሩ አይደለም። ይኸውላችሁ እግዚአብሔር ፍቅር ብቻ አይደለም፣ እግዚአብሔር የሚቆጣና የሚባላም እሳት ነው። መቼ በሉ መቼ ይኸው ፍቅሩ ሲናቅና ፍቅሩ ሲጣጣልና ሲረገጥ የእግዚአብሔር ቁጣ ከሰማይ ይቃጠላል። ለምንድነው እሱ ወገኖቼ ሆይ እግዚአብሔር ፍቅሩን ገልጦ ሰዎች ፍቅሩን ሲንቁበት ሲያጣጥሉበት ከዛ በኋላ አትጠራጥሩ፣ መገለጥ አያስፈልገውም፣ ቁጣው ነው የሚቃጠለው። ስለዚህ ማስተዋል ያስፈልገናል። አዎ ታጋሽ ነው ማለት ፍቅር እየተጎዳ ይሄዳል። አሁንስ ብሎ አይመለስም። እየተጎዳ እያማች እየሰደብካት ወጪ ሳትሰጣት በጥፊ ብለህ መታሃት ፍቅር ነች፣ ትታገሳለች። ፍቅር አለ ውስጧ። ምሳህን በደንብ ሰርታ የምትወደውን ምግብ ትጠብቅሃለች። ፍቅር ከመልካም እርምጃው አይመለስም። አሁንስ ስሜት ነው እሱ። ፍቅር እስከ መጨረሻው ይሄዳል። ይሄ ፍቅር ይፈሳ ወገኖች። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይመስገን። ዋጋ እየከፈለ ይሄዳል። አንድ ቀን ግን ውጤቱን ታየዋለህ። ወገኖቼ ሆይ በአንድ ምሽት አይደለም። ፍቅር ፕሮግሬሲቭ ነው፣ የሚያድግ ነው። ካጠገባችሁ ተለማመዱ። የጠፋብን ፍቅር እግዚአብሔር ይመልስልን። በሕያው እግዚአብሔር የሰራዊት ጌታ እግዚአብሔር እንዲላል ሳልል እንደው እቅጩ ልንገራችሁ፣ ሁላችንም የተዘረፍነው ፍቅር ነው። ዛሬ ይመለስልናል። አመኛለሁ። ዛሬ እየተመለሰልን ነው። የምታደርጊውን ነገር በፍቅር አድርጊ። አሜን ወገኖቼ ሆይ እግዚአብሔር ይመስገን። አዎ